አሰላሙ አለይኩም ወረህመቱላሂ ወበረካቱ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውንም ላይክ ማድረግ ጀምሩት። ባልና ሚስት ከተጋቡ 4 ዓመታት ተቆጥረዋል። ግን ልጆች መውለድ አልቻሉም ነበር። ወደ ሐኪም ቤት ችግሩን ለማወቅ ይሄዳሉ። አስፈላጊውን ምርመራ ማድረግ እንዳለባቸው ተነገራቸው። ወደ ቤታቸው ይመለሳሉ። የምርመራውን ውጤት ለመስማት ባል ወደ ሐኪም ቤት ቀድሞ ያመራል። ዶክተሩ ጋር ሲገባ የተነገረው ውጤት እጅጉን አሳዛኝ ነበር። ባለቤቱ መውለድ እንደማትችልና መሃን እንደሆነች ይነገረዋል። ባል የሰማውን ዋጥ በማድረግ አላህን ያመሰግናል። ለዶክተሩም እንዲህ ይለዋል፣ ባለቤቴን ይዤ እመጣለሁ፣ ግን ስትመጣ መውለድ እንደማትችል አትንገራት፣ ይልቁንስ እኔ መውለድ እንደማልችል አሳውቃት በማለት ለምኖ ያሳምነዋል። ዶክተሩም ባሉ ያለውን እሺ በማለት ለሚስት ባለቤቷ መውለድ እንደማይችልና ተስፋችሁ አንዱን አላህ ብቻ መማፀን ነው ሲል ከምክር ጋር ውጤቱን ያሳውቃታል። ብዙም አልቆየም፣ ይህ ወሬ በባልና ሚስት ቤተሰቦች ዘንድ ይሰራጫል። በዚህ መልኩ ለ5 ዓመታት ያህል ከኖሩ በኋላ ሚስት ለባል ከዛሬ ጀምሮ ከሱ ጋር መኖር እንደማትችልና የዘር ፍሬዋን ልጆቿን ወልዳ ማየት እንደምትፈልግ ትነግረዋለች። ባል በጣም ሐዘን እየተሰማው ይህ የአላህ ውሳኔ ነው፣ እባክሽ በአላህ ላይ ያለሽ ተስፋ የጠነከረ ይሁን በማለት ነገሩን ለማርገብ ይሞክራል። እሷም ጥሩ፣ ይህንን ዓመት እታገዛለሁ፣ ከዛ በኋላ ግን ከኔ ጋር ትቆያለች ብለህ እንዳታስብ ትለዋለች። በአላህ ተስፋውን አስጠግቶ ይስማማል። ሱብሃንአላህ፣ የአላህ ውሳኔ ሆኖ በዛ ዓመት ሚስት በኩላሊት በሽታ ትታመማለች። ሐኪሞች ግዴታ ኩላሊቷ መቀየር እንዳለበትና ካልሆነ ነገሮች ሊከብዱ እንደሚችል ይነግራታል። ሚስትም ይህንን ስትሰማ ወቀሷን በባል ላይ አጠናክራ ቀጠለች። ሰበቡ አንተ ነህ፣ ፍታኝ፣ ኑሬን ልኖርበት ስልህ እምቢ ብለህ ብዙ ወቀሰችው። በዚህ ወቅት ባል ባለቤቱን አስፈቅዶ ኩላሊት በፈቃደኝነት ለባለቤቱ የሚሰጥ ሰው ለማፈላለግ ከሀገር ውጭ እንደሚሳፈር ይነግራትና ተሰናብቶ ከሆስፒታል ይወጣል። ብዙም አልቆየም፣ ከሳምንት በኋላ ይደውላል። አልሐምዱሊላህ ኩላሊት የሚሰጥ ሰው አግኝቻለሁ፣ አብሽሪ በማለት ያበስራታል። አንድ የአረብ ሀገር ተወላጅ ወጣትም ያለችበት ሆስፒታል ድረስ መጥቶ ኩላሊቱን ሊሰጣት ፈቃደኛ መሆኑን ይነግራታል። ቤተሰብ ሁሉ ተደሰተ። ዱዓ ባል እንጂ ይህ ወጣት አልነበረም። ሚስትና ቤተሰብ እንዲያውቁ የተጠቀመው ዘዴ ነበር። ባልም አስፈላጊውን የቀዶ ሕክምና ከተደረገለት በኋላ ኩላሊቱን ለሚስት ይሰጣትና የኩላሊት ዝውውር በተሳካ መልኩ ይጠናቀቃል። አልሐምዱሊላህ፣ ሚስትም ጤንነቷ ሙሉ ለሙሉ ይመስላል። መቼም ይህን ከፍተኛ ክፍያ የከፈለን ባል ድካም በአላህ ላይ ያለውን ተወኩልና ኢማንን ብሎም ተስፋ አላህ በከንቱ አይተወውም። ብዙም አልቆየም፣ ሚስት የመጀመሪያ ልጇን መጸነሷን ታውቃለች። አላሁ አክበር! በ9ኛው ወር የመጀመሪያ ልጅ ተወለደ። ቤተሰብ ሁሉ በደስታ ተዋጣ። ይህንን ሁሉ በቀን ውሎ መዝገብ ላይ ከማስፈር ባል አልተዘናጋም ነበር። በዚህ ሁኔታ ላይ ሳሉ አንድ ቀን በቤት ውስጥ ካለ ጠረጴዛ ላይ ይህንን መዝገብ ረስቶ ቶሎት ከቤት ይወጣል። ሚስትም አንስታ ማንበብ ትጀምራለች። ያኔ ነበር እውነታው ሁሉ የተበራራላት። በለቅሶ ተዋጠች። ወዲያው ባል ጋር ደውላ ተንሰቅስቃ እውነታውን እንዳወቀች አስረዳችው። እሱም እያለቀሰ ምን ያህል እንደሚወዳት ነገራት። ታሪኩን ጸሐፊው ባለም ሚስቱ ለሱ ካላት ክብርና ከፍተኛ ውዴታ የተነሳ ከዛ ቀን ጀምሮ ቀና ብላ በሙሉ አይኗ ደፍራ እንዳላየችው በመግለጽ ለባለፉት 10 ዓመታት ብቻውን ያለቅስ እንደነበርና እንባውን ይጠርግለት የነበረ ሰው እንዳልነበርና ዛሬ ባለቤቱ ስታለቅስ አይዞሽ በማለት እንባዋን እንደሚያበስላት ይናገራል። ይህ ነው የሰብር ውጤት። መጨረሻው ጣፋጭና አስደሳች ነው። አላህ ሁላችንንም ከሚታገሱት ከሚሰብሩት ያርገን። አላህ እኔ በተናገርኩት እናንተ በሰማችሁት የምንጠቀም ያርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንት አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።